መገኘት ሳይችሉ የቀሩ ወንድሞቻችንም ከዚህ ጥሩ ትምህርት መቅሰም የሚችሉ ይመስለኛል። በአሁኑ ወቅት በስልጣን ላይ የሚገኘው የብልጽግና አገዛዝ ሀገሪቱን በብቃት ለመምራት የሚያስችል ክበት ሰላም በመላ ኢትዮጵያ እና በመላ ዓለም ያላችሁ ፍትህ፣ ነጻነትና ሰላም ወዳድ ኢትዮጵያውያንና ኢትዮጵያውያት ሁሉ በዚህ በአይነቱ ልዩ በሆነ የበይነመረብ አደባባይ ሰልፍ ለመታደም ስለተገኛችሁ ከዚህ ድምጻችንን ካስተባበርንበት የበይነመረብ አደባባይ ምስጋናዬ ይድረሳችሁ። እነሆ ዛሬ አብሮነት ኢትዮጵያ ከሪዮት ሚዲያ ጋር በመተባበር ያዘጋጀውና ብዙዎች ደግሞ በእጅጉ አስተዋጽኦ ያደረጉበት ይህ ታላቅ ትዕይንተ ህዝብ ተጀምሯል። አጋፋሪያችሁ ቴዎድሮስ ጸጋዬ ነኝ። እነሆ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ቃል የተቃውሞ ትዕይንተ ህዝቡ ተጀምሯል። ዛሬ በዚህ ታላቅና ታሪካዊ የበይነመረብ ተቃውሞ ትዕይንተ ህዝብ መክፈቻ ላይ ሰላም ስላችሁ ሰላምታ ሳቀርብላችሁ የተቀላቀለ ስሜት ይሰማኛል። በአንድ በኩል ሰላም የሰው ልጆች ሁሉ በጎ መሻት ሊሆን የሚገባው ነውና ሰላምታ ሳቀርብላችሁና ሰላምም ስመኝላችሁ ደስ ይለኛል። በሌላ በኩል ደግሞ ይህንን ሰላም የምመኝላችሁ አገራችን ሰላም ባጣችበት ሚሊዮኖችን የቀጠፈና ያፈናቀለ እየቀጠፈም እያፈናቀለም በቀጠለ የእርስ በርስ ጦርነት ውስጥ እያለች በመሆኑ ደግሞ ሐዘን ይፈጥርብኛል። ሆነም ቀረ ግን ሰላም እንዲመጣ የምንፈልገው ዘላቂ ሰላም እንዲሰፍን፣ ጦርነት እንዲቆም፣ ግፋዊ አገዛዝ እንዲያበቃ መሻት መታገል አማራጭ የለውምና ለዚህም ድምጻችንን ማሰማታችን ግድ ነውና ስለ ዘላቂ ሰላም ድምጽ በምናሰማበት በዚህ መድረክ መክፈቻ ላይ እንደገና ሰላም 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 እላችኋለሁ። ዛሬ የተለያየ የፖለቲካ አመለካከት ያላቸው ከልዩ ልዩ ብሔር የመጡ በየዘርፋቸው በሀገሪቱ የፖለቲካ ሜዳ ላይ ከፍተኛ ሚና የተጫወቱ ተጽዕኖ ያላቸው ተጽዕኖ የፈጠሩ የኢትዮጵያ የፖለቲካ ሰብዕናዎች ወይም ፐርሰናሊቲዝ እና የፖለቲካ ፓርቲ መሪዎች ለእናንተ በመላ ዓለም ላላችሁ ሰልፈኞች ንግግር ያደርጋሉ። ይህ ታሪካዊ ሁነት ታሪካዊም ዕለት ነው። ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃ፣ ዘላቂ ሰላምስ እንዴት ሊሰፍን ወይ ሊመጣ እንደሚችል ልዩ ልዩ አተያይ ያላችሁ ጉምቱ የፖለቲካ ሰብዕናዎችና የፖለቲካ ፓርቲ ተወካዮችና መሪዎች በአንድ መድረክ በአንድ አደባባይ ተገናኝተው ለእናንተ መልእክት የሚያሻግሩበት አዲስ ታሪክ የሚጽፉበት ዕለት ነውና ነው። ዛሬ መልእክት የሚያስተላልፉልን ተናጋሪዎች ጥሪያችንን ተቀብለው ለህዝባቸው ባላቸው ተቆርቋሪነትና ወገንተኝነት መፍትሄ የሚሉትን ሐሳብና ምክረ ሐሳብ ለማቅረብ ስለተገኙ በእናንተ በታዳሚዎቻችን ስም ከፍ ያለ ምስጋናችን ይድረሳቸው። በጣም እናመሰግናቸዋለን። እናንተ በመላ ዓለም ያላችሁ ታዳሚዎችም የጉዳዩ ዋና ባለቤትም ብትሆኑ አተያይ፣ ብሔር፣ አካባቢ፣ ሃይማኖት ወዘተ አጥር ሳይሆንባችሁ በእነዚህ አጀንዳዎች ዙሪያ በተናጋሪዎቹ የሚቀርቡትን ምክረ ሐሳቦችና ሐሳቦች ለማድመጥ ስለተገኛችሁ በዚህ ትዕይንተ ህዝብ አዘጋጆች ስም ላመሰግናችሁ እወዳለሁ። ትዕይንተ ህዝባችን የሚጀመረው አቶ ልደቱ አያሌው የአብሮነት ኢትዮጵያ አስተባባሪ ኮሚቴ ሰብሳቢ በሚያደርግልን የመክፈቻ ንግግር ይሆናል። ወደ አቶ ልደቱ የመክፈቻ ንግግር ከመሄዴ በፊት ግን ለታዳሚዎችም ሆነ ለተናጋሪዎች ጥቂት ማስታወሻዎች ማቅረብ እወዳለሁ። በየመሃሉም እነዚህን ነገሮች ላስታውሳችሁ እሞክራለሁ። ለተናጋሪዎች በንግግር አቀራረባቸው ዙሪያ አንዳንድ ማስታወሻዎችን አስቀድመን የላክን ቢሆንም አንዳንዶቹን እዚህ መጥቀስ ያስፈልጋል ብዬ አስባለሁና ጥቂቶቹን ብቻ ላስታውስ። አንደኛ፣ በተቻለ መጠን ንግግራችሁ በተጠቀሱት አጀንዳዎች ዙሪያ ያላችሁን ሐሳብና ምክረ ሐሳብ ማቅረብ ላይ ቢወሰን ወይ ቢያተኩር እንወዳለን። ሁለተኛ፣ ተናጋሪዎቻችን በዚህ መድረክ በአጀንዳው ላይ ያላችሁን ሐሳብና ምክረ ሐሳብ ስታቀርቡ የራሳችሁን አቋም እንጂ ከእናንተ በፊት ለተናገረው ሰው ወይም ለቀረበ ሐሳብ ምላሽ መስጠት አይኖርባችሁም።
የክርክር የውይይትና ሌሎች ሀሳብ መለዋወጫ መድረኮችን ወደፊት በስፋት እናዘጋጃለን። ዛሬ ግን ለህዝቡ በሺዎች በ10 ሺዎች በመቶ ሺዎች ለሚቆጠረው በመላ ዓለም ላለ ሰልፈኛ ስለምትናገሩ ህዝቡን አድሬስ እንድታደርጉልን ለማሳሰብ እወዳለሁ። ሶስተኛ ንግግሮቻችሁን በተሰጡት 10 ደቂቃዎች ብታጠናቅቁ በእጅጉ እንደሚመረጥ እንደሚጠቅም ማስታወስ እወዳለሁ። ደቂቃው ምናልባት ካበቃና ማጠቃለያ ከፈለጋችሁ 1 ደቂቃ እንጨምርላችኋለን፣ ግን ከዛ በላይ መስጠት አንችልም። እነዚህን ታሳቢ አድርጉልን። ሌሎቹ ስለደረሷችሁ እዚህ ማንሳት አያስፈልገኝም ብዬ ነው። ታዳሚዎቻችንን ደግሞ አንደኛ አስተያየቶቻችሁን በስፋት አስፍሩ፣ መፈክሮቻችሁን አስተጋቡ፣ ለሰላም ድምጻችሁን አሰሙ። ሁለተኛ ተቆጠሩ፣ ማለትም አገዛዙ የምርጫ ካርድንና ኮሮጆን ገልብጦ ማናቸውንም የተቃውሞ መግለጫ ሀሳብ ማንሸራሸሪያ መንገዶችን ሁሉ ቢዘጋም አፈናው ፈጽሞ እንደማይሳካለት በተግባር አሳዩት። ለወዳጅ ዘመዶቻችሁ፣ ጓደኞቻችሁ፣ የቅርብ ሰዎቻችሁ ሁሉ ይህንን ታላቅ ትዕይንተ ህዝብ በቀጥታ እየታደሙ መሆኑን እንድታረጋግጡ እንጠይቃለን። ሶስተኛው በሰላም በፍትህና በነፃነት ጥሪያችን ዓለምን እናጥለቅልቅ። ዛሬ ከዩቱብ እና ከረምብል ውጪ ያሉ የሶሻል ሚዲያ ተጠቃሚዎች በዚህ ሰልፍ ለመታደም ወደዚህ እንዲመጡ እንድትጋብዟቸውም ደግሞ ማሳሰብ እወዳለሁ። ኑ ጦርነት ይቁም እንበል። ኑ ግፋዊ አገዛዝ እንዲያበቃ እንተባበር። ኑ ዘላቂ ሰላም እንዲመጣ ድምጻችንን እናሰማ። ንጹሃንን መፍጀት ይቁም፣ ዜጎችን ማስራብ ይቁም፣ የፖለቲካ እስረኞችም ይፈቱ እያልን ሌሎችም በርካታ መልእክቶች እናስተላልፋለን። ከዚህ በመቀጠል አቶ ልደቱ አያሌው የአብሮነት ኢትዮጵያ አስተባባሪ ኮሚቴ ሰብሳቢ የመክፈቻ ንግግር እንዲያደርግልን እጋብዘዋለሁ። ልደቱ መቀጠል ትችላል። ቴድሮስ በጣም ነው ከልብ ነው የማመሰግነው። የተከበራችሁ የዚህ የተቃውሞ ትዕይንተ ህዝብ ተሳታፊ ኢትዮጵያውያን፣ የተከበራችሁ ተጋባዥ እንግዶች፣ ክቡራትና ክቡራን፣ ይህ የዛሬው የበይነመረብ የተቃውሞ ትዕይንተ ህዝብ የአብሮነት ኢትዮጵያ ከርዕዮት ሚዲያ ጋር በመተባበር ያዘጋጀው ነው። ትዕይንተ ህዝቡ በዋናነት የተዘጋጀው